ኢትዮጵያውያን የቪዛ አመልካቾች እስከ $15,000 የሚመለስ ማስያዣ መክፈል እንዳለባቸው ተገለጸ። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምን አላችሁ? የዕለቱን መረጃ ይዤ ቀርብ ያለው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የአሜሪካ ስቴት ዲፓርትመንት ባወጣው አዲስ መመሪያ መሰረት ከመጋቢት 24 ቀን 2018 ዓ.ም ጀምሮ ኢትዮጵያውያን ለንግድና ለቱሪስት ቪዛ በሚያመለክቱበት ወቅት እስከ $15,000 የአሜሪካ ዶላር የሚመለስ ገንዘብ ማስያዣ እንዲያስይዙ ሊጠየቁ እንደሚችሉ ተገለጸ። ይህ አዲስ አሰራር ኢትዮጵያን ጨምሮ 12 አዳዲስ ሀገራትን ያካተተ ሲሆን በአጠቃላይ የዚህ መመሪያ ተገዢ የሆኑ ሀገራት ቁጥር 50 መድረሱ ተገልጿል። መመሪያው በዋነኝነት የተቀረጸው በቪዛ ገብተው ሳይመለሱ የሚቀሩ ሰዎችን ቁጥር ለመቀነስ ሲሆን እስካሁን በሙከራ ደረጃ በነበረው በዚህ አሰራር ቪዛ ከተሰጣቸው 1000 ሰዎች መካከል 97 በመቶ የሚሆኑት በገቡበት ጊዜ ገደብ መመለሳቸውን ስቴት ዲፓርትመንቱ አረጋግጧል። የማስያዣው መጠን እንደየአመልካቹ ሁኔታ በቆንጽላ መኮንኑ የሚወሰን ሲሆን መጠኑ እንደየአስፈላጊነቱ ከ5,000 እስከ $15,000 ሊሆን እንደሚችል ተገልጿል። ተጓዡ የአሜሪካ የቆይታ ጊዜው ሲያበቃ በሰዓቱ ወደ ሀገሩ ከተመለሰ ወይም የቪዛ ማመልከቻ ተቀባይነት ካላገኘ የከፈለው ገንዘብ ሙሉ በሙሉ የሚመለስለት ሲሆን ተጓዡ ከተፈቀደለት የቪዛ ጊዜ በላይ በአሜሪካ ከቆየ ግን ያስያዘው ገንዘብ ለመንግስት ገቢ እንደሚሆን ተገልጿል። ውድ ቻናል ቤተሰቦች ለዕለቱ ያስኩት መረጃ ይህን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ